ክቡር ኦቦ ጌቱ ገመቹ የኦሮሚያ ግብርና ቢሮ ኃላፊ፣ ክቡራን አብራችሁን የታደማችሁ ከአዲስ አበባ የመጣችሁ ወዳጆቻችን፣ ባለሀብቶች፣ አቶ አብደላ ባገር በቡና ትልቁ የግል ተዋናይ፣ ወይዘሪት ጽዮን ታየ የትልቁ የቡና ገዢ ድርጅት የኬጂ ተወካይ፣ እንዲሁም አብረውኝ የመጡ ወንድሞች፣ የሚድሮክ ቤተሰቦች የዛሬ የኮርፖሬት ሶሻል ሪስፖንሲቢሊቲ ስራችን ውስጥ አንዱ የሆነው ስራ የምንሰራበት ነው። ክቡር ኦጌቱ እንደሚያውቁት ሚድሮክ 10% ትርፉን ለማህበራዊ አገልግሎት ያወራል። በተለያየ ሁኔታ በቡናው ላይ እኛ ያለን ልዩ ተጠቃሚነት አምራች ላኪ በመሆናችን አርሶ አደሩ የሌለው አለ ብለን አይተናል። ሁለት ነገሮች ላይ አንደኛው ስፔሻሊቲ ቡና ማለት የቡናው ጥራትና ስኬርሲቲ አነስተኛ መሆን ይወስነዋል። ያንን የሚያመርተው በዋናነት አርሶ አደር ሆኖ ያንን ጥቅም አያገኝም። ያንን ማግኘት እንዲችል ቡናውን በራሱ አዘጋጅቶ መላክ የመቻል አቅም መፍጠር አለበት። አንድ ጥናት ላይ የዛሬ 7 ዓመት አካባቢ የዓለም አቀፍ የቡና ውይይት ላይ የኢትዮጵያ ቡና ትራንዛክሽን ኮስቱ 45% ነው የሚል ደርሶ ነበር። ያ ማለት ገበሬው የሚያገኘው ከትክክለኛው ዋጋ 55% ብቻ ነው። አሁን ላይ ያ የት እንደደረሰ አላውቅም። ገበሬው ያንን መጠቀም እንዲችል አቅም መፈጠር አለበት፣ ቢያንስ በስፔሻሊቲ ቡና። ሁለተኛ ቡና ላይ ትልቅ ዋጋ የሚኖረው ትሬሰብሊቲ ነው። ትሬሰብሊቲ በዛ እኛ ተጠቃሚዎች ነን። ቡናችን ከየትኛው ማሳ በቅሎ ተዘጋጅቶ እንዴት ፓክ ተደርጎ እንደሚሄድ ስለሚያውቁ ገዢዎቻችን ለዛ የተለየ ይከፍሉናል። ገበሬውም ራሱ ካዘጋጀ ከራሱ ማሳ ከራሱ አካባቢ አምርቶት አዘጋጅቶት ሲልከው ቡናው ትሬሰብል ስለሆነ የተለየ ዋጋ ሊያገኝ ይችላል። እነ ወይዘሪት ጽዮን የመጡት እና አቶ ጌቱን ገበያ ትስስር መፍጠር እንደሚያስችል ለማሳየት ጭምር ነው። በሌላ በኩል ደግሞ እኛ ኮንቬንሽናል ኮመርሻል ነው እንደ አቶ አብደላ አይነት ደግሞ ስለ ስፔሻሊቲ ብዙ እውቀት ስላላቸው በእጅ ያለ ነገር ሀብት አለ ማለት ነው። እዛ መሀል ሊጎል የሚችለው ቴክኖሎጂ ነው። ያንን ቴክኖሎጂ ለማሳየት ያህል ዘንድሮ አንድ ኮንቴይነር አምጥተናል፣ ወደ 70 የሚሆኑ 60ው ግን ኦሮሚያ ውስጥ ላሉ አርሶ አደሮች በዛሬው ዕለት ለማስረከብ የተገኘ ነው። በጣም ሰፊ ስራ ጊዜውን የተጣበበ ጊዜ እንዳለው ታውቃለሁ። እሱን ሰውተው ዛሬ የኦሮሚያ የስፔሻሊቲ ቡና አርሶ አደሮችን ወክለው ይህንን ሊቀበሉ ስለተገኙ ነው። እጅግ በጣም አመሰግናለሁ። እንኳን በሰላም መጣችሁ። እጅግ በጣም የምንወዱት የሁል ጊዜ ደጋፊያችን ከጎናችን ያልተለዩ ክቡር አቶ ጀማል አህመድ የሜድሮክ ኢንቨስትመንት ዋና ስራ አስኪያጅ፣ ክቡራን ባለሀብቶቻችን፣ ኦሮሚያ ያው ቤታችሁ እንደሆነ በደንብ እናንተ ታውቁታላችሁ። ክቡራን የክልል አመራሮች እዚህ ያላችሁ፣ ክቡራን የዞንና የወረዳ አመራሮች ሁላችሁም እንኳን በሰላም መጣችሁ ብላችሁ ፈልጋለሁ። የኦሮሚያ ክልላዊ መንግስት ዴቨሎፕመንት ሊመጣ የሚችለው እድገት ሊመጣ የሚችለው ሁላችንም ተባብረን አንድ ሆነን ስንንቀሳቀስ እንደሆነ ክቡር ፕሬዝዳንታችን ሁሌም ከንግግራቸውና ከአስተሳሰባቸው የማይጠፋ እንደሆነ ሁላችሁም የምታውቁ ይመስለኛል። የክልሉ መንግስት ባለሀብቶቻችን አካባቢያቸው ላይ ያለውን አርሶ አደሮቻቸውን ደግፎና አንድ ሆነው ከሰሩ በዛ አካባቢ ላይ ለውጥ እንደሚመጣ አስበንና አልመን ትልልቅ ኢኒሼቲቮችን ቀርጸን እየሰራን እንገኛለን። እነዚህ ኢኒሼቲቮች የክልሉ መንግስት ወይ ደግሞ ህብረተሰቡ ብቻ ይሰራዋል ማለት አይደለም። ኢኒሼቲቮቹ በአንድ በኩል የሪሶርስ ጉዳዮች ይኖራሉ፣ በሌላ በኩል የእውቀት ጉዳዮች ይኖራሉ፣ ብሎም ደግሞ የቴክኖሎጂ ጉዳዮች ይኖራሉ ማለት ነው።
አርሶ አደሩና አካባቢው ላይ ያለው አመራር እዛ አካባቢ ያለውን ነገር የሚያመቻች ከሆነ ለኢንቨስትመንት ጥሩ የመደላደል ከፈጠረ ህዝቡ ተባብሮ እዛ አካባቢ ያለው ኢንቨስትመንት የራሱ አድርጎ ከሰራ ባለሀብቶቻችን ደግሞ ዛሬ ትልቅ ማሳያ የሆነው ይሄ ዛሬ ብቻ አይደለም። ሜድሮክ ለአካባቢው ህብረተሰብ እያደረገ ያለው ይሄ በጣም ትንሹ ነገር፣ ከዚህ በፊት በጣም ትላልቅ ነገሮች ሰርቷል። እንደዚህ አይነት ቴክኖሎጂዎችን ከህዝብ ጋር ማገናኘት ከቻልን ኢንቨስትመንታችንም ጤናማ ኢንቨስትመንት ይሆናል። ህዝባችንም የሜድሮክ ኢንቨስትመንት ንብረት የሜድሮክ ሳይሆን የህዝቡ እንደሆነ ይቆጥራል። አሁንም በዛው መጠን እየሰራ ጅማ አካባቢ ላይ ያሉት የኛ ህብረተሰብ በዛ መጠን ነው አስቦ እየሰሩ ያሉት። በአጠቃላይ ጥሩ የሆነ ኤንቫይሮንመንት ይፈጠርና ይሄ ጥሩ ኤንቫይሮንመንት ባለሀብቶቻችንም ይጠቀሙበታል፣ ህዝባችን ይጠቀምበታል፣ በአጠቃላይ ደግሞ አገራችን ትጠቀምበታለች ማለት ነው። ይሄንን ነው ሁሌም ክቡር ፕሬዝዳንታችን አቶ ሽመልስ አብዲሳ ትኩረት ሰጥተን እንድንሰራ የሚያደርጉን ማለት ነው። እንድናስብ የምንቀርጻቸው ኢኒሼቲቮች ስንቀርጽ ይሄንን ማዕከል ያደረገ አቀራረጽ እንድንቀርጽ ታስቦ ነው ማለት ነው የምንሰራው። ከዚህ የተነሳ አሁንም ቢሆን ኦሮሚያ ያላት ሪሶርስ ትልቅ ሪሶርስ ነው። ኦሮሚያ ውስጥ ያለው አግሮ ኢኮሎጂ ትልቅ ነው፣ ብዙ ነው። ስለዚህ በአጠቃላይ ኢንቨስትመንቱ ጤናማ ኢንቨስትመንት፣ ኢንቫይሮንመንቱ ጤናማ ኢንቫይሮንመንት ሆኖ እንዲሄድ ሁሌም በኢኒሼቲቮቻችን ውስጥ ይሄንን አስገብተን ነው የምንሄደው ማለት ነው። እንግዲህ በዛሬው ቀን ክቡር ኦቦ ጀማል ቅድምም እንዳልኩኝ የሁል ጊዜ የኢኒሼቲቫችን ደጋፊ ለአርሶ አደሮቻችን የሚሆን የቡና መፈልፈያ ወይ መቀሸሪያ ዘመናዊ የሆነ 60 የሚሆነውን ለአርሶ አደሮቻችን ዛሬ አቅርቦልናል። ይሄ ቴክኖሎጂ ማሳያ ነው። ይሄንን አይናችንን ከፍተን እኛ እንድናይ አሳይቶናል። ይሄንን ወስደን ደግሞ እንደ መንግስት የማስፋፋት ስራ እንሰራበታለን ብዬ አስባለሁ። ከዚህ በተጨማሪ ልክ በተሰጠነ አቅጣጫ ለሚደርሳቸው አርሶ አደሮቻችን በትክክል እንዲደርስ በትክክል መድረስ ብቻ ሳይሆን ደግሞ እዛም ደርሶ ለታለመለት ዓላማ እንዲውል እናረጋለን። ይሄንን በዛሬ በተገኙት አመራሮች ፊት እኛም በኦሮሚያ ግብርና ቢሮ ቃል ልገባ ፈልጋለሁ ማለት ነው። ከሳቸው ጋር የመጣችሁት ትላልቅ ባለሀብቶቻችን ትልቅ ስራ ነው እናንተም እየሰራችሁ ያላችሁ። በቡና ዙሪያም በግብርና ዙሪያም በሌሎች ኢንቨስትመንት ዙሪያም ትልልቅ ኢንቨስትመንት ስራዎች እየሰራችሁ ነው። አሁንም የክልላችሁ ፕሬዝዳንት የክልላችሁ መንግስት ቡና አልሙ ብለው ወደ 125000 ሄክታር ለእናንተ ተዘጋጅቷል ማለት ነው። ይሄ ኢንቨስትመንት ስራ ውስጥ ገብተን ከሰራን ትልቅ ኢንቨስትመንት ስርጭቱም በክልላችን ይኖራል። አሁን ያለነውን የሆራይዘንን 10 20 130 ሺህ እየፈጠርን እንሄዳለን። አንድ ላይ ተባብረን ከሰራን እዛም የማንደርስበት ነገር አይኖርም። በርትተን እናንተም በርቱ። እኛም በኦሮሚያ ግብርና ቢሮ ዋናው የተሰጠን ስራችን ማገልገል ነው፣ ማዘጋጀት ነው። ሰው እንዳይመላለስ ሰው ማግኘት የሚገባውን ነገር በቦታው ላይ አግኝቶ ኢንቨስትመንቱን እንዲያካሂድ ማድረግ ነው። በዚህ ዙሪያ ላይ አንድም ሰው ቢሮ ሳይሆን ቢሮ ሆኖ ብቻ በስልክ የሚፈልግበት ቦታ ከጠቆመን እኛ ካሉት ከመንግስት መስሪያ ቤቶች ጋር ተባብረን የኢንቨስትመንት ቢሮ አለ፣ የመሬት አስተዳደር ቢሮ አለ፣ የኔ ቢሮ አለ። ለኛ ለሶስታችንም አቅጣጫ ተሰጥቶናል። ባላችሁበት ሆነን እናመቻቻለን፣ እናዘጋጃለን ማለት ይሄ ግዴታችን ነው። መንግስት የሰጠን ግዴታ ነው ማለት። ስለዚህ በዚሁ መጠን እናንተንም ላበረታታችሁ ፈልጋለሁ። ስሩ። ጥሩ ነገር ፊት ለፊታችን አለ። ይሄንን ጥሩ ነገር አብረን ነው የምንቋደሰው ማለት።
የሁላችንም ነው ማለት ነው። ኢትዮጵያ ሰፊ ናት። ኢትዮጵያ የተለያዩ አግሮ ኢኮሎጂ አላት። ኦሮሚያ ሰፊ ናት። የተለያዩ አግሮ ኢኮሎጂዎች አሉ። አለካ ነው። የኦሮሚያ ግብርና ሰዎች የሆነች ሰፈር ላይ እኔ እጄ ስለማሳያቸው ብዙ ነገር የሰራን ይመስላቸዋል። ገና አልተነካም። ገና አለካ ነው። በኢሪጌሽን ዙሪያ ላይ በቡና በአትክልትና ፍራፍሬ ላይ ታውቁታላችሁ። ዓለም ላይ ያለውን ገበያ ታውቁታላችሁ። አለካ ነው። ትልቅ ሪሶርስ ነው ያለው። ያንን ትልቅ ሪሶርስ እናንተ ገብታችሁ ከሰራችሁ ሪሶርሱን እናወጣዋለን፣ ህዝባችንም ይጠቀማል፣ ሁላችንም እንጠቀማለን። ስለዚህ በርቱ፣ እንበራታ። ክቡር ኦቦ ጀማል በጣም እጅግ አድርጌ አሁንም ደጋግሜ አመሰግኖታለሁ። የተለመደውን እርዳታ አልለውም፣ ያው ቤቶት ነው ቤቶትን በየጊዜው እያዩ ነው። እሱም በሌሉበት እኔና አቶ ትጃኒ ፋርሙን ዞሬን አይተን ልጆቹን አበረታትናቸው ወጥተናል። አሁንም የራሳችን ነው፣ እናንከባከባለን፣ እንቆጣጠራለን። እዚህ አካባቢ ላይ ያለውን ነገር በርቱ፣ ስሩ። ሁሉ ነገር አልጋ ባልጋ አይሆንም። ነገር ግን የተደላደለ ሁኔታ መፍጠር ደግሞ እንፈልጋለን። ለዛም እንግዲህ እግዚአብሔር ይረዳናል፣ አላህ ይረዳናል። ሁላችሁም እንኳን በሰላም መጣችሁ። እጅግ አድርጌ አመሰግናችኋለሁ። የተከበራችሁ የሆራይዘን የልማት ጀግናዎች፣ የጅማ ዞን ቀኝ ህዝብ የሆናችሁ እንኳን ተገናኘን። አናዶፍትን እንደችም በርባክ አበልኩን አበተከኛ አበተም ሶማዳ አበተ ቆናን ቡላኪን ይጅል አበተ halkaniif guyyaa dhugaa dubbachuudhaaf iyyummaa nu jennu waan alfannuu qabanne sana keessa barnootaaf teekinooloojii dinagdee cimaa dhaaf sirna cimaa ijaarra jenne wabii nyaataatiin akka obbo Geetuun gizee baay'ee kaasan oomishtummaa dabaluu waan biyya alaatii gala biyya keessaa bakka buusu carraa dargaggootaatiif dubartootaa keessattuu waan arfan keessa Jimma irratti Horizon dhaabbanni keenya kun dhaabbanni misoomaan kun dhugaa dubbachuudhaaf dargaggoof dubartoota akka namni jedhu miti. Daftara bitachuudhaaf Horizon uummata keenyatti daftaraaf iskiriiptoo bita. Harka qalleeyyitti mana ijaara. Manneen barnootaa ijaara. Fayyaa ijaara. Daandii ijaara. Nu'iif dinagdee biyya kanaa keessatti jijjiirumsa biyya kanaa keessatti akka godina Jimmaatti jechuudha. ከአትራፊነት እናንተ ህዝቡን ለማገልገል ላይ ነው ትኩረት ያደረጋችሁ። ይሄ ለኛ ለጅማ ህዝብ በጅማ ህዝብም ክብር ይገባቸዋል። ልፋዳ ግለቱ ማሽን ይችላል በርባይ እርግኝ ከመጀሪ ሀዳ ደርገ ቆናን ቡላ ከኛ ቴክኖሎጂ ቆናን ቡላን ከኛ ቡነ ባይናን ቁልቁልናን በብዛት በጥራት ለሀገር ገበያ ማቅረብ አለብን። ቡናችን ቡና ለሀገራችን የጀርባ አጥንት ነው። ባለፉት ዓመታት ጥሩ ስኬታማ ነው በቡና ላይ ነው። በዛ ላይ ደግሞ ሆራይዘን ነው። እናንተ ደግሞ ከአርሶ አደር ለየት ብላችሁ ቴክኖሎጂ አምጣችሁ አርሶ አደራችን አንዳንዴ በዝናብ አንዳንዴ በፍየል አንዳንዴ በተበከለ ውሃ አንዳንዴ በአየር ተበክሎ ሲቸገር ነበር። አርሶ አደር መንገድ ላይ በድንጋይ ላይ ቡናን ሲፈጭ ታያላችሁ በመወዬ ምናምን እያለ። አሁን ግን ለ60 አርሶ አደር ለጎማና ለሊሙ ኮሳ እንደዚህ ስታመጡ በእውነቱ ከሆነ ልማታዊ ባለሃ ሀብት ሳትሆኑ ልማታዊ በመንግስት ስር ያላችሁ ሰዎች ስለሆናችሁ ነው። ለቶማስ እንደዚህ ኖርማል ሀገራችን ጀርባ አጥንት ብቻ ሳይሆን አርሶ አደራችን እዛ አካባቢ ያለው ብዙ ስራ ሰርታችኋል። ቅድም ተናግሬያለሁ። ትምህርት ላይ፣ ጤና ላይ፣ ውሃ ላይ፣ ቱሪዝም ላይ ደግሞ ጀምራችኋል። አንድ ነገር በሆራይዘን ላይ ከመጣ እኛ አንገታችን ነው የምንሰጠው። ውሸት አለም እውነቱን ነው የምናገረው። እና ስለሆነ በጣም ነው የምንወዳችሁ። በእውነቱ ከሆነ አቶ ጀማል እንደ ቤተሰብ ነው የምናየው፣ እንደ ወንድም። እናንተንም እንደዚሁ ብትፈልጉ 9 ሰዓት ከእንቅልፍ ላይ አንሱና በግልም በንብረታችን ላይ ከደረሰ እኛ ዝግጁ ነን። ከእናንተ ጋር ለመስራት ብቻ ሰው ግዴታ ስላለብን ሌላውን ባላፍት ሌላውን ደግሞ ሻይ ጀምረናል። ብዙ ባለፈው አብረን የነበርን ሰዎች እያየው ነው። እንኳን በሰላም መጣችሁ። እናንተን አናድፉ ይምጣብኝ የተንብይ በገነካ ንፍተን እንዲህ አይነት ቴክኖሎጂ በጣም ቡና ላይ ባሉ እሴት ይጨምራል። በጣም ትልቅ ለውጥ ነውና